የቅዱስ ጊዮርጊስ አምላክ ጠላትን ያስታክስልን። ቅዱስ ጊዮርጊስ አምላክ እየነደደ ያለውን እሳት ያጥፋልን። አሁንም የጊዮርጊስ አምላክ ኢትዮጵያ ውስጥ እየነደደ ያለውን የጦርነት እሳት ያጥፋልን። ያለ መግባባትን እሳት ያጥፋልን። የዘረኝነትን እሳት ያጥፋልን። የጥላቻን እሳት ያጥፋልን። የመለያየትን እሳት ያጥፋልን። የጎጠኝነትን መንፈስ ያጥፋልን። አጠፋለት እሳቱን። እንደውም ቅዱስ ጊዮርጊስ ይላል ፊቱ እንደ ፀሐይ በራ፣ እንደ ጨረቃ ደመቀ። የሚገድል ሆድን ቆራርጦ አንጀት በጣጥሶ የሚገድል ነገር ሰተነው ፊቱ እንደ ፀሐይ እንዴት በራ ብለው ተደነቁና ያ መሰሪ ጠንቋይ ማረኝ ብሎ ከእግሩ ስር ወደቀለት ይላል። ዛሬ ገዳዮቻችን በእግራችን ስር ያንበረክክልን አላማ ነው እንደሚባለው። እንግዲህ የሚባለውን አድርጉልኝና ኮሜንት አትጽፉም። አታውም። ለምንድን ነው ታው? ግን እኔ ላይክ አድርጉልኝ፣ ሼር አድርጉልኝ። ምን ነበር የሚባለው? ላይክን ሰብስክራይብ አድርጉ፣ ሰብስክራይብ አድርጉኝ። እንደዛ ነው የሚባለው። እስኪ ሚ ብላለች ልጅቷን እሷ እንኳን እስኪ ሚ ብላኮ አሁን እስኪ ሚ እንኳን አሰማም እሷ ራሷ ማለት ነው። እኛ እስኪ ሚ ብላ አለፈች። አሁን እስኪ ሚ ብትያት ራሱ ማን ነው ብሎ ነው ዘር ብሎ የምታይሽ። እና እንዴት ናችሁ? ደግ ናችሁ? እስቲ የሆነ ሀሳብ ነበረኝና ማዋያችሁ ምንመካከር ነገር ነበረኝና ሳስበው እስቲ መጀመሪያ እናንተ ምን አይነት ሰው ናችሁ? ከኔ ኋላ አላችሁ ምን አይነት ሰው ነው የሚከተለኝ ብዬ አሰብኩትና በዚህ ላይክ ምን አይነት ሰው እንደሚከተለኝ ምን አይነት ሰው ኮሜንት እንደምጽፍ አይቼ የኔን እንትን ላቀርብ ፈልጌ ነበርና እስቲ ከጎኔ ያላችሁ ሰዎች ላይክ እያረጋችሁ ሼር እያረጋችሁልኝ እንትን አድርጉልኝ። ዩቲዩብን ከፍ አድርጉልኝ። አንደኛ ለስራ ነው የሚፈልገው እንዲ ኦንላይን አንዳንድ ነገር ለማለት ቢፈልግ እንኳን ዩቲዩብ ከፍ ማለት አለበት። ወይ ቲክቶክ ወይ ዩቲዩብ ከሁለቱ አንዱ የተሻለ መሆን አለበትና የሚጠቅመንም ዩቲዩብ ስለሆነ የሆነ አጀንዳ ይዤ እስከሚመጣ ድረስ ማለት ነው ቢያንስ 100 ሰብስክራይብ እንኳን ብታስገቡኝ ጥሩ ነበርና እስቲ ሰብስክራይብ አድርጉኝ። እኔ አማርኛ የዚህኛ አማርኛ በጣም ያጥረኛል። አንተ ሰብስክራይብ አድርጉ ለማለት ተከብደኛል መሰለኝና እናንተ በተረዳችሁ በቃ ይሄን ለማለት ፈልጋ ነው ብላችሁ እንዳቀዳችሁት አድርጉላችኋለሁ። ሰላም ናችሁ? ደህና ናችሁ? ውድ ፋሚሊዎቼ፣ ሙስሊም እህቶቼ፣ እኔ ጋር ሁሉ ነገር ሰላም ነው፣ እግዚአብሔር ይመስገን። የምር ነው። አጀንዳ አለኝ ምንመካከር ምንሰራበት ዩቲዩብ ማለት ነው። እኔ ብቻ ሳይሆን ሁላችንም ምንሰራበት ነው። ካገዛችሁኝ ከእንትን እውነት ካበረታታችሁኝ ብዙ ነገር አለኝ ያቀርኩትና እስቲ ከጎኔ መሆናችሁን አሳውቁኝ፣ አሳዩኝ። ባለፈውም ወቀሳ እንዳይሆንባችሁ ግን ሰርቼ ነበር ቲክቶክ አጋጣሚ እንትን ዩቲዩብ ላይም ለቅ ያለው ግን እስከዚህም ስለሆነ ማለት ነውና ለማንኛውም እስቲ ከፋሲካ በኋላ ብዙ የሚያወራችሁ ስላለ እስከዛ ሼር ላይክ ኮፕ ሊንክ እያደረጋችሁልኝ እንትኒና አሳድጉልኝ፣ አስተዋውቁልኝ። ስህተት ካለብኝ ደግሞ እዚህ ጋር ስህተት አለብሽ አስተካኪ። ገና አዲስ ጀማሪ ስለሆንኩ ማለት ነው ይሄን ነገር ማድረግ አለብሽ፣ በዚህ ብትሰሪ ያዋጥሻል፣ እንደዚህ ብታረጊ ያዋጥሻል የምትሉኝ እናንተ ከኔ የበለጠ ብዙ ነገር ስለ ዩቲዩብ ስለምታውቁ ብታስረዱኝ ደግሞ እቀበላለሁ። ሐሳባችሁን እንዳይታችሁ ብታማክሩኝ አሪፍ ነው ብዬ አስባለሁና ለስራ ነው እንዳልኳችሁ ለስራ ነው የሚፈልገውና እስቲ ምን ያህል ከጎኔ እንዳላችሁ አሳዩኝ። እስቲ የምር ከጎኔ ምን ያህል ሰው እንዳለ እንዳቅ አግዙኝና ላይክ አድርጉልኝ እላችኋለሁ። እንግዲህ መተባበር የኢትዮጵያ ባል ነው የተባለ ስም ብቻ እንዳይሆን በቁሙን ብንተጋገዝ ደግሞ ደስ ይላል። አሁን ለስራ በተለይ ለስራ ብሎ ሰው ሲጠይቅ ባናልፎ ትንሽ ለአንድ ሎሚ
ምንድነው ለአንድ ሰው ሸክም ነው ለስንት ሰው ምንድነው እንደተባለ ተረቱ ራሱ ጠፍቶብኛል። እና የተረፈ መልካም ብያለሁና ሼር ላይክ አድርጉልኝ። ወዳችኋለሁ። እስከምንገናኝ ደህና ቆዩልን። አመሰግናችኋለሁ ውድ ፋሚሊ